ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ለወራት ተቋርጦ የነበረው ቻናላችን በአዲስ ይዘትና በአዲስ አቀራረብ እንደገና ብቅ ብሏል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ እንድትወዳጁን የተከበረው ግብዣችን ነው። እኛም ወቅታዊ አዳዲስ ታማኝ መረጃዎችን ወደ እናንተ የምናደርስ ይሆናል። የዛሬዋ ርዕሳችን በረከት ገበሬዋ ናት። በረከት ገበሬዋ በማህበራዊ ትስስር ገጾች ዛሬ እንደ አዲስ መነጋገሪያ ሆናለች። መሰረት ሚዲያ በረከት ገበሬዋ ላይ አዲስ መረጃን ይዤ መጥቻለሁ ብሏል። በረከት ገበሬዋ ለእስር የተዳረገችበት ምክንያት ምንድነው ሲሉ በርካቶች ይጠይቃሉ። ዝርዝሩ እንዲህ ነው ይለናል። ከቅርብ ጊዜ ወዲህ ስማቸው በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መካከል በቅጽል ስሟ በረከት ገበሬዋ ሙሉ ስሟ ደግሞ በረከት ወርቁ አደራ በመባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይሄን ሁሉ ውጥንቅጡን የወጣ ፖለቲካ የሚያቻችለው? ማን ነው? እግዚአብሔር ለኢትዮጵያ ሲል ከኔ ዕድሜ ቀንሶ ይስጥ በሚል ንግግሯ የብዙዎች መነጋገሪያ ሆና ነበረ። በረከት በእርሻ ሥራ ላይ የተሰማራች የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌትና የሥራ ዕድል ፈጣሪ ተደርጋ በብዙዎች ዘንድ ትወደስ ትወሰድ ስለነበረ የመታሰሯ ዜና ከ3 ሳምንት በፊት ይፋ ሲሆን ብዙዎችን አስገርሞ ነበረ። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገበሬዋ እስር ቤት የገባችው በሹፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋጊያ የሚመስል መረጃ ማህበራዊ ሚዲያ ላይ በስፋት ሲለቁ ተስተውለው ነበረ። መሰረት ሚዲያ ታዲያ በዚህ ዙሪያ ያደረገውን ክትትል እንደሚያሳየው ግን ጉዳዩ ከሹፌርም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ መሆኑን አረጋግጫለሁ ብሏል። ጉዳዩ ምን ይሆን? እንደሚከተለው እናቀርበዋለን። ዋናው ጉዳይ የግብርናና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገበሬዋ የሸጠችው ሼር እንደሆነ ሚዲያችን ከመንግስትና ጉዳዩን ከሚያውቁ ሌሎች የመረጃ ምንጮች አረጋግጫለሁ ይላል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ነበረ። በኋላ ሲጣራ ለማየት እንደተቻለው በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች የሚሉት የመንግስት ምንጫችን ናቸው ይላል። በዚህ መሰረትም በመጀመሪያው ምድብ 1 ሚሊዮን ብር፣ በሁለተኛው ምድብ 500 ሺህ ብር በስፋት ሲሸጥ መቆየቱ ታውቋል ይላል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረ መረጃዎች ያሳያሉ። ይህም ከበርካታ 100 ሚሊዮኖች እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰብ እንዳልቀረ ይህ ዘገባ ያመላክታል። ስራው እንደ ፒራሚድ ቀድመው ሼር የገዙ ሰዎች ሌሎች ሰዎችን እንዲያምስ የማድረግ አካሄድ እንደነበረው አንድ ጉዳዩን በቅርበት የተከታተሉ የመረጃ ምንጭ ያስረዳሉም ይላል። ከአንድ ቤተሰብ በ2፣ 3 እና 4 ሰው ስም ሼር የገዙ አሉ። ግለሰቧ ደግሞ ለዚህ አንዱና ዋናው ማሳመኛዋ ከመንግስት ጋር በቅርበት እንደምትሰራ መናገሯና ከባለስልጣናት ጋር አብራ የተነሳቻቸው ፎቶዎች በስፋት መልቀቋን ተከትሎ ነው ይላሉ። መሰረት ሚዲያ ገንዘባቸውን ከከፈሉ ሰዎች እንደተረዳው ይላል በረከት ገበሬዋ በተለይም ከጠቅላይ ሚኒስትር አብይ አህመድ ከደህንነት ቢሮ ኃላፊ አቶ ሬድዋን ሁሴንና ከፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝብን ለማሳመን ስትጠቀምበት ነበረ ይላል። ከእርሻዎቿ የምታመርቻቸውን የግብርና ውጤቶችን በቅናሽ ለህዝብ እንድናከፋፍል በሚል በሼር ስም ብዙ ሰው እንደኛ ገንዘቡን ሰጥቷል። ይህ ከሆነ 2 ዓመት ጭምር የሞላቸው አሉ። ዓመት ያለፋቸው ሞልቷል። ምንም እንቅስቃሴ ግን የለም የሚሉት
አንድ የድርጊቱ ሰለባ ከቅርብ ወራት ወዲህ ግለሰቧ ጭራሽ ተሰውራ እንደቆየችና በማህበራዊ ሚዲያ ብቻ ትታይ እንደነበር ያስረዳሉ። ሌላ ብራቸውን እንደተበሉ የሚጠቅሱ ግለሰብ ደግሞ በረከት ገበሬዋ የኢትዮጵያ የስልክ ቁጥሯን ጭራሽ በማጥፋት የአየርላንድ ኃይል ስልክ ቁጥር በሆነ ዋትስአፕ ላይ ብቻ አልፎ አልፎ ትገኝ እንደነበር ያስረዳሉ። በዚህ ድርጊት ተማለው ገንዘባቸውን በብዛት የሰጡ ሴቶች እንደሆኑ የሚናገሩት ሌላኛዋ ምንጫቸው ግለሰቧ የከፍተኛ ባለስልጣናትን ስም ደጋግማ በመጥራት ሼር ገዢዎች ጥያቄ እንዳያነሱ ታደርግ እንደነበረም አስረድቷል። ከባለስልጣናት ጋር ግንኙነትና ቅርበት አለኝ የሚለውን የተጠቀመችው ለሼር ሽያጩ ብቻ ሳይሆን ከማንኛውም ሰው ጋር አለመግባባቱ ስትገባ ጭምር ነበረ። ባለስልጣናት የሷ ማስፈራሪያ ነበሩ የሚሉት የመንግስት የመረጃ ምንጩ በዚህ ሁኔታ በርካታ ሌሎች ያልተደረሰባቸው ጉዳዮችም አሁን ወደፊት እየመጡ መሆኑን ለሚዲያችን ተነግሯል ይላል መሰረት ሚዲያ። ለምሳሌ በኦሮሚያና በአፋር ክልል በኢንቨስትመንት ስም የወሰደቻቸው ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስማቸው ከበረከት ገበሬዋ ወደ ሌሎች ሲተላለፍ እንደነበረ መረጃዎች ለሚዲያችን ደርሷል ይላል። በረከት ገበሬዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድን የመደመር ትውልድ መጽሐፍን በ50,000 ዩሮ ገዝታ እንደነበረም ትንታኔው ያስረዳናል። እንደዚህ አይነት ድርጊቶች በተለይም የሚፈጸሙ ወንጀሎችን ለመሸፈን ሲውሉ ይስተዋላል የሚሉት ምንጮች በቅርቡ የኬና ሆቴል ባለቤትም በተመሳሳይ በቁጥጥር ስር መዋላቸውን ይህ ዘገባ አመላክቷል። ዘገባው ሙሉ ለሙሉ የመሰረት ሚዲያ ነው። የተከበራችሁ አድማጭ ተመልካቾቻችን አዳዲስ ወቅታዊና ታማኝ መረጃዎችን በየጊዜው ወደ እናንተ ይዘንላችሁ የምንቀርብ ይሆናል። እናንተም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድትወዳጁን የተከበረው ግብዣችን ነው። አብራችሁ ስለምትሆኑ ከልብ እናመሰግናለን።